ሌላው የገረመኝ ነገር የደነቀኝ ነገር ኢየሱስ ሕይወትን ፈጥሯል። ምን ፈጥሯል? ሕይወትን ፈጥሯል ኢየሱስ። ሱረቱ አልኢምራን ምዕራፍ 13 ቁጥር 49 እና ሱረቱ አልማኢዳ ምዕራፍ 5 አንቀጽ 110 ላይ ኢየሱስ ሕይወትን ፈጥሯል። ሕይወትን ማን ነው መፍጠር የሚችል? እግዚአብሔር አይደል? ነብይ ስለሆነ ነው ሕይወትን ከፈጠረ ካላችሁ ከነቢያቶቻችሁ መካከል ማንንም ቁርአን ሕይወት ፈጥሯል አይልም። ኢየሱስን ግን ሕይወት ፈጥሯል ይላል። እርግጥ ነው ኢየሱስ ፈጣሪ ነው። እርግጥ ነው ኢየሱስ ሕይወትን መስጠት የሚችል ነው። ያልነበረውን እንደነበረ የሚያደርግ ነው። ሁሉ በእርሱ የሆነ አምላክ ነው። ክብር ለእግዚአብሔር ይሁን። ኢሳ አለይሂ ሰላም ወፍን ፈጥሯል የሚል አልፈጠረም። ቅዱስ ቁርአን አንድም ቦታ አልተናገረም። የመርየም ልጅ ኢሳ አለይሂ ሰላም ወፍ ፈጥሯል የሚል አንቀጽ የለም በየትኛውም ሱራ። እንኳን ወፍ ዝንብን መፍጠር አይችልም። ራሱ አላህ እንደተናገረው ኢነል ለዚነ ተድዑነ ሚን ዱኒላህ ለን የኽሉቁ ዙባባ፣ ከአላህ ውጪ የምትገዟቸው አለ። ኖት ኦንሊ ጣዖታት። ለምን ኢሳ አይገባም? ለምን ጅብሪል አይገባም? ከአላህ ውጪ ነው የተባለው። ከአላህ ውጪ የምትገዟቸው በጠቅላላ ዝንብን እንኳን መፍጠር አይችሉም። እንኳን በነፍስ ወከፍ ወለው እጅተማዑ ለህ፣ በጋራ ኃይላቸውን ቢሰባሰቡ አንድ ዝንብ መፍጠር አይችሉም። ከመፍጠር ተጀመረ እንጂ የማይችሉት ከዛም ያነሰ ነው። ወኢን የስሉብሁም ዙባቡ ሸይአን ሚንሁ፣ አንዳችን ነገር ከሚመገቡት ዝንቡ ቢነጥቃቸው እንኳን ራሱ ላ የስተንቂቡ፣ አማልክቶቻችሁ ማስጣል አይችሉም። ዝንቡ ወዲያውኑ ለአጩን ያፈስበታል። ያንን የወሰደውን ነገር ወደ ሌላ ነገር ይቀይረዋል። ዝንቡን ቀብ ብታረጉት እንኳን የወሰደውን ራሱ ማስጣል አትችሉም ነው የሚለው። ضعف الطالب والمطلوب፣ አምላኪውም ተመላኪውም ደካሞች ናቸው። አላህን ተገቢውን ክብር አልሰጡትም አላወቁትምና። ስለዚህ ኢሳ ወፍን ፈጠረ የሚል የቁርአን አንቀጽ የለም። አንዳንዶቹ ደግሞ አይ በአላህ ፍቃድና ችሎታ ይላሉ። ጌታችን አላህ መለኮታዊ ስልጣኑን አሳልፎ ይሰጣል እንደ ለፍጡር? እንደዛ ሚል የለም። ለዚህ 49ን ክፈተውና አንብበው አለ። ታዲያ ኢሳ አኒ ቀድ ጂእቱኩም ቢአየትን ሚን ረቢኩም፣ እኔ ከጌታችሁ ዘንድ በሆነ ተአምር ወደ እናንተ መጥቻለሁ አለ። ከነዚህ ተአምር መካከል አንዱና የመጀመሪያው ሲጠቅሰው ምን አለ? አኒ አኽሉቁ ለኩም ሚን ጢኒ ከሀይአት ጠይር፣ እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ። ፈአንፉኹ ፊህ፣ በውስጡም እነፋበታለሁ። ፈያለን፣ ጭቃ ከመጣለን ከወፍ አስበልጠን የአሞራ ቅርጽ መፍጠር እንችላለን። ነው አይደለም? ቁም ነገሩ በወፍም ሆነ በአሞራ ቅርጽ የተሰራውን ጭቃ እውነተኛ ወፍና እውነተኛ አሞራ አድርጎ እንዲበር ማስቻሉ አይደለም? እሱ ነው ዋናው ነገር እንጂ ቅርጽ ማበጀቱማ ማንም ኢሳ ወፍ ፈጠረ የሚል የለም ነው። በአላህ ፍቃድ ሆነም አልሆነም ወፍን ፈጠረ አይልም። አየቱ የሚናገረው አኒ አኽሉቁ ለኩም ሚን ጢኒ፣ እኔ ለእናንተ ከጭቃ እፈጥራለሁ አለና ምንድነው የምትፈጥረው ብለን ስንጠይቀው ከሀይአት ጠይር። ፈልመሲሁ አለይሂ ሰላም የተሐደሱ አኒል ሀይአ፣ ኢሳ እየተናገረ ያለው ስለ ቅርጽ ነው። የወፍ ቅርጽ አበጃለሁ ነው ያለው። ቅርጹን መፍጠር ፈጣሪ አያሰኝም። ይሄ በኢሳ ብቻ ያለ ሳይሆን እኛም እናደርገዋለን። ጭቃ ከመጣለን ከወፍ አስበልጠን የአሞራ ቅርጽ መፍጠር እንችላለን። ነው አይደለም? ቁም ነገሩ በወፍም ሆነ በአሞራ ቅርጽ የተሰራውን ጭቃ እውነተኛ ወፍና እውነተኛ አሞራ አድርጎ እንዲበር ማስቻሉ አይደለም? እሱ ነው ዋናው ነገር እንጂ ቅርጽ ማበጀቱማ ማንም የሚችለው ጉዳይ ነው። አልችልም የሚል ሰው ይበል እንጂ እኔ እችላለሁ። ታዲያ ኢሳ ምን አለ? ከሀይአት ጠይር፣ እንደ ወፍ ቅርጽ ለእናንተ ፈጥራለሁ። አኽሉቁ ቢማዕና ኡሰዊሩ ለኩም፣ ቅርጽን አበጀላችኋለሁ ነው፣ እሰራለሁ ነው። ፈአንፉኹ ፊህ፣ በውስጡም እነፋበታለሁ አለ። ይሄን እኛም ማድረግ እንችላለን። በአሞራም ሆነ በወፍ ቅርጽ በሰራነው ጭቃ ውስጥ እፍ ማለት ይቻላል። አሁን የመጨረሻው ላይ ነው። አሁን ወፍ ሆኖ ሊበር ነውና ወፍ አደርገዋለሁ ሳይሆን ያለው ፈየኩኑ ጠይረን ቢኢዝኒላህ አለ። ጠይር በራሪ መሆኑ ላይ ግን የጌታ ፍቃድ ያስፈልጋልና በአላህ ፍቃድ ወፍ ሆኖ ይበራል። ምኑ ነው ወፍ ሆኖ የሚበረው? ጭቃው። እኔ ደግሞ እፍ ያልኩበት አሞራ ግን ጭቃ እንደሆነ ይቀራል የኔው።
የኢሳ ግን ወፍ ሆነ በረረ። ልዩነቱ እዚህ ጋር ነው። አሁን ለምን ሲባል አኒ ቀድ ጂእቱኩም ቢአየትን ሚን ረቢኩም ስላለ ለኢሳ አየት ነው፣ ነብይና ረሱል መሆኑ ይታወቅ ዘንድ ነው። እኔ ግን የነብይ ተከታይ እንጂ ነብይ ስላልሆንኩኝ ሙዕጂዛ አይሰጠኝም ማለት ነው። ባይሆን በነብይ በኩል የተሰጠውን ሙዕጂዛ አይቼ አምናለሁ። ለኔ የሚሰጠኝ ምናልባት ኢማን ካለኝ ከራማ ነው። ከራማቱል አውሊያ ያለ ነው። ሙስሊሞች ያምናሉ። አላህ ለወልዮች እንደ ኢማናቸው ደረጃ ከራማን ክብርን ይሰጣቸዋል። ሙዕጂዛቱል አንቢያ ግን በእነሱ ብቻ የተገደበ ነው። ስለዚህ ዒሳ ጭቃን ቅርጽ መጣ፣ የወፍ ቅርጽ ሰራ፣ በውስጡ ምፋለበት። አላህ ደግሞ ምን አደረገው? ወፍ አደረገው። ስለዚህ ወደ አድራጊው ነው የምንመለሰው፣ ወደ ዒሳ አይደለም። የታለ ወፍ የፈጠረው? ግልጽ ነው። ምክንያቱም እናንተ ወፍን ፈጥሯል ግን በአላህ ፍቃድ ስትሉ አንድ ጥያቄ ልትጠየቁ ነው። እሺ ፍቃዱ በአላህ ይሁን፣ የመፍጠርን ባህሪ አሳልፎ ለፍጡር ይሰጣል ማለት ነው እንዴ ብትባሉስ? አላህ ባህሪውን ለማንም አያጋራም። መፍጠር ደግሞ የማን ሲፋ ነው? የአላህ ነው። ለማንም አያጋራም። ዒሳ የሰራው ቅርጹን ነው። አኽልቁ የሚለው ምናልባት እፈጥራለሁ የሚለውን ይዘው ፈጣሪ ነው በሉት ካሉ እዚህ ጋር ቢማዕና ኡሰዊሩ ለኩም ቅርጽን አበጃለሁ ነው። ለምን ሱረቱል ሙእሚኑን ምዕራፍ 23 ቁጥር 14 ላይ ስለኛ አፈጣጠር ይናገራል። ثم خلقنا النطفة علقة فخلقنا العلقة مضغة فخلقنا المضغة عظاما የአደም ዝርያዎችን የፍትወት ጠብታ አድርገን በማህፀን አስቀመጥናቸው። የፍትወት ጠብታውን በ40 ቀን የረጋ ደም አደረግን። የረጋ ደሙን ደግሞ ቁራጭ ስጋ አድርገን ፈጠርነው። ቁራጩን ስጋ አጥንት አድርገን ፈጠርን። فكسونا العظام لحما አጥንቶቹ ደግሞ ስጋን አለበስናቸው። ثم انشأناه خلقا آخر ከዛም በውስጡ ሩህን በመንፋት አዲስ ፍጥረት አድርገን አስገኘነው ካለ በኋላ فتبارك الله احسن الخالقين አይ አልሙሰዊሪን ከሰዓሊዎች ከቀራጮች ሁሉ በላጭ የሆነው አላህ ክብሩ ላቀ ነው እንጂ ከአላህ ሌላ ኻሊቆች ኑሮ አይደለም። አህሰኑል ኻሊቂን ያለው አልኸልቅ ቢማዕና ተስዊር መቅረጽ ቅርጽን ማበጀት። እንደ ሰው ልጅ ያማነ ቅርጽ ያለው ፍጡር የለምና ማለት ነው። ስለዚህ ዒሳም ቅርጽ ነው ያበጀው፣ ወፍን አልሰራም መስራትም አይችልም ነው። ስለዚህ ቢኢዝኒላህ ማለቱ ፍቃድ ከላይ እንደሚመጣ ያሳያል። ቀጥሎ ምን አለ? ወኡብሪኡል አክማህ ገና ከእናቱ ማህፀን ሲወጣ ሲወለድ እውር ሆኖ የተወለደንም እንዲያ ያደርጋለሁ። ወልአብረስ ለምጻምንም አለ በቆዳ ላይ የሚታይ በሽታ ነው አድናለሁ። ወኡሕይል መውታ ሙታንንም ከመቃብር አወጣለሁ። እነዚህን ሁሉ ግን አለ ሲዘጋው ምን አለ? ቢኢዝኒላህ በአላህ ፍቃድ አለ። ፍቃድ ከላይ ከሌለ ምንም ሊያደርግ አይችልም፣ ራሱንም ማዳን አይችልም ማለት ነው። ይቀጥላል አየቱ። ስለሚበሉት ምግብ ሁሉ ነግራችኋለሁ ብሏል። ዋናኛ የፈለግነው ምንድነው? በራሱ ኃይልና ፍቃድ መስራት እንደማይችል እንዲረጋገጥ ነው።